አሰላሙ አሌይኩም ሀዋይቢ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለቻናሌ አዲስ የሆናችሁ እንኳን በሰላም መጣችሁ። እንሻላ ለዛሬ ለአዲሶች ይሆናል ብዬ ያሰብኩት ነው የጄሊ አሰራር ይዘላችሁ የመጣው። ብዙዎቹ አረብ ሀገር የሚኖሩትን ስለ ጄሊ የማያውቅ ሰው የለም። ጄሊ ማለት በጣም ቀላል ከሆነ ስራ በጣም በቀላሉ መስራት የሚቻል ነው። ነገር ግን የማያውቀው ሰው ግን ሊከብደው ይችላል። ለምን አያውቀውም? ስለዚህ ለዛ ነው እኔ ዛሬ ልሰራ ያሰብኩት ለአዲሶች ብዬ። በእንግሊዘኛም ጽሁፍ አለ፣ በአረብኛም ጽሁፍ አለ። በሁለቱ በኩልም ጽሁፍ አለው አሰራራው ማለት ነው። እና ውድ ቤተሰቦቼ እንድታበረታቱኝ እፈልጋለሁ። ላይክ ያላረጋችሁ ካላችሁም ላይክ እያረጋችሁ አበረታቱኝ። እስከ መጨረሻ ከኔ ጋር እንድትቀጥሉ እጋብዛችኋለሁ። መልካም ቆይታ። አሁን የምሰራበትን ድስት አዘጋጅቻለሁ። አንድ ነው የምጠቀመው። ቅድም ሁለት አወጣሁት እንጂ አንድ ነው የምጠቀመው። አንድ ብቻ ነው የምሰራው። ለአንድ ባኬት አንድ ማንኪያ ስኳር እጠቀማለሁ። አለመጠቀምም ትችላላችሁ፣ ግን እኔ ሁሌ ስሰራ አንድ ማንኪያ ጨምራለሁ ማለት ነው። አሁን አንድ ኩባያ ውሃ ተጠቅሜያለሁ። ውሃው ደግሞ የፈላ ውሃ ማለት ነው የተጠቀምኩትኝ። አሁን በደንብ አድርገን እናዋህደዋለን፣ በደንብ እስከሚሟሟ ድረስ ማለት ነው። አያችሁ በደንብ ሟምቶልኛል። አሁን ምን አደርጋለሁ? አንድ ብርጭቆ በረዶ ጨምሬ፣ ቀዝቃዛ ውሃ በረዶ ጨምሬ በደንብ እንዲቀዘቅዝልኝ አረኩትኝ ማለት ነው። አሁን ለምን ይጠቅማል መሰላችሁ እንደዚህ ማድረግ? ይቀዘቅዛል። አሁን ካዋሃድነው በኋላ በደንብ ከሟሟልን በኋላ ቀዝቃዛ ውሃውን ስንጨምርበት ይቀዘቅዛል ማለት ነው። ትኩሱን ወዲያውን እንደቀዳነው ፍሪጅ ላይ ማስገባት እንችላለን ማለት ነው። እስከሚቀዘቅዝ ምናምን የምንለው ነገር የለም። ትንሽ ፈጣን ነው ማለት ነው፣ ይሻላል። ከፈለጋችሁ እሳት ላይ መጣድ ትችላላችሁ። ነገር ግን እሳት ላይ ስንጥደው እስከሚቀዘቅዝ ፍሪጅ አናስገባው፣ መቀዝቀዝ አለበት። ከቀዘቀዘ በኋላ ነው ፍሪጅ የምናስገባው። ትንሽ ጊዜ ይወስዳል ማለት ነው። ይህን ግን ፈጣን ነው። እንደገና ደግሞ ምንም ልዩነት የለውም ጄሊውን ለመስራት ሲንተከተክ። ይህን ደግሞ በእንደዚህ አይነት መልኩ ብንሰራው ምንም ልዩነት የለውም፣ አንድ አይነት ነው። ግን የሚበልጥ ይሄ ነው። በሙቅ ውሃ አሟሙተን ከዛ በኋላ ምን እናደርጋለን? ቀዝቃዛ ውሃ ጨምረን ወዲያውን እንሰራዋለን ማለት ነው። አሁን ባዘጋጀሁትኝ እቃ አረኩትኝ ማለት ነው። አሁን ወዲያውን ወደ ፍሪጅ አስገባዋለሁ እንዲቀዘቅዝልኝ ለ3 ሰዓት የሚያክል ማለት ነው። እና ውድ ቤተሰብ አሁን ከቀዘቀዘልኝ በኋላ አውጥቼዋለሁ። አሁን ደግሞ ቀምሰን እናየዋለን። እና ውድ ቤተሰብ ሰብስክራይብ ያላረጋችሁ ካላችሁም ሰብስክራይብ ያረጋችሁ አበረታቱኝ። እንዲሁም የደወል ምልክቷን በማጥቆር አዲስ ነገር ስለቅ እንዲደርሳችሁ አድርጉ። ቪዲዮን ከወደዳችሁ ላይክ ሳታደርጉ እንዳትወጡ። መልካም እላችኋለሁ። በሌላ በሚያምር ቪዲዮ እስከምንገናኝ ሰላም።